ጸጋ በያላችሁበት ብዝት ይበልላችሁ የኔ ተወዳጆች። በሌላ ሀሳብ በሌላ ርዕስ የማስጠንቀቂያ መልእክት ይዤ መጥቻለሁ ማለት ነው። ዛሬ ከመጨረሻው ከኔ ጋር ቆዩ፣ የአክብሮት ግብዣዬ ነው። እህቶቼ እዚህ አረብ ሀገር መተን ስንኖር አላማ ይዘን ነው አይደለም የምንመጣው፣ ለስራ ብለን ነው የምንመጣው እና ፊታችን ማዲያት ኦር የተለያየ ነገር ላያችን ላይ ሊወጣ ይችላል። የዛኔ በየሱቁ ላይ ኦንላይን ላይ የሚያስተዋውቁትን ክሬም እየገዛን እንጠቀማለን። ያ ክሬም ምን ሳይድ ኢፌክት አለው፣ ለቆዳችን ተስማሚ ነው ኦር ተስማሚ አይደለም የሚለውን ቼክ ሳናደርግ ሰው ስላስተዋወቀው አንዷ እህቴ ተጠቅማ ፊቷ ላይ ስላስለቀቀላት ማዲያቷ ጽድት ስላለ ብቻ ያንን ክሬም ገዝተን እኛ ራሳችን እንጠቀማለን ማለት ነው። ሳይድ ኢፌክቱ ሳናይ ለቆዳችን ይስማማል ኦር አይስማማም ሳናውቅ ማለት ነው ፊታችን ወደ መበላሸት ይመጣል። አሁን ይሄ አንድ እህቴ ቲክቶክ መንደር የገባችሁ ያያችሁ ሰዎች ካላችሁ ፊቷ ምን እንደመሰለና መታ እንደተናገረች እሷ እህት መታ ወደ ሚዲያ ወደ ቲክቶክ መታ ባትናገር ከዚህ በላይ ልጆች ያ አደጋ ይደርስባቸዋል። የፊታቸው ቆዳ ምን እንደመሰለ የፊቷ ቆዳ ያያችሁ አይታችሁታል። እኔ ደግሞ ያን ፎቶ እዚህ ጋር መለጠፍ ምናምን ስላልፈለኩኝ ነው። የሰው ፎቶ እዚህ ጋር መለጠፍ እኔ አልፈልግም፣ ለዛ ነውና በጣም ነው ፊቷ የተበላሸው። አይታችሁ ከሆነ አሁን ለምሳሌ የኔን ፊት ማዲያት አለው አምኜ ተቀብያለሁ። እዚህ ሀገር ስመጣ ለምንድን ነው የመጣሁት? ለስራና ለስራ ነው። ለስራ እስከመጣሁ ድረስ ማዲያት ቢኖርብኝም መድኃኒት ኦር ክሬም ስጠቀም ቆዳዬ አለርጂክ እንዳለው እኔ ከመጀመሪያም ምንም በውሃ ታጠባለሁ። ከዛ በቀር ፊቴ ምንም ነክቶት አያውቅም። ምንም ነው ማልጠቀመው። ማዲያት ይኸው እንደምታዩት አለብኝ። ቢኖርብኝም ግን ምንም ላረግ አልሞከርኩም። ምክንያቱም እዚህ በረሃ ነው ሀገሩ። አንዴ ፀሐይ ውስጥ ስገባ ቅዝቃዛ፣ ውጭ ስወጣ ሙቀት፣ ይሄ ነገር እየተጋጨ ለራሱ ለፊቴ ማዲያት ያመጣብኝም። ይሄ እስከሆነ ድረስ ክሬም መጠቀሙ ለምን አስፈለገ? እዚህ ጋር ስንት ብር ነው በወር ደሞዛችሁ? ስንት ብር ነው የሚከፈላችሁ? ክሬም የምትጠቀሙ ሰዎች ግማሽ ጎኑን ለክሬም አዋላችሁት። እናንተ የመጣችሁበትን አላማ ዘንግታችኋል ይመስለኛል፣ እንደኔ አመለካከት ማለት ነው። የመጣችሁበትን አላማ ዘንግታችሁ ባይሆን ኖሮ ያንን አህል ክሬም አትገዙም። ያንን አህል ገንዘብ በየሚዲያ ላይ በየኦንላይኑ ላይ የሚያስተዋውቁትን ክሬም አትገዙም። ለማዲያት፣ ለቡጉር፣ ለነጠብጣብ ምናምን እያሉ የሚሸጡትን ማለት ነው። እዚህ ጋር አላማ ይዘን የመጣ ነው፣ ለስራና ለስራ ነው የመጣ ነው። ስለዛ ያንን ለስራ እስከመጣን ድረስ ራሳችሁን አትንከባከቡ በፍጹም አይደለም። ተፈጥሮ የሆነ ነገር በተፈጥሮ ነገር ተንከባከቡ። ነገር ግን ያ ክሬም ምን ሳይድ ኢፌክት አለው የሚለውን ነገር ሳታረጋግጡ ለምትጠቀሙ እህቶቼ ነው ፕሊዝ ለቆዳችሁ ተስማሚ ያልሆነ ነገር ቆዳችሁ አለርጂክ ይኖርባችሁ አይኖራችሁ ሳታውቁ ሰው ስላስተዋወቀ አንድ ሰው ተጠቅሞ ያ ነገር ያን ሰው ስለጠቀመ ብቻ እናንተን ይጠቅማል ማለት አይደለም። ተፈጥሮ ያው የሆነ ነገር ራሱ አንዱን የጠቀመ ሰው አንዱን ይጠቅማል ማለት አይደለም። ለቆዳ ቅድሚያ ክሬም ስንጠቀም ሆነ ለክሬም ራሱ እንትን ስንል ቆዳችንን ቼክ ማድረግ አለብን። ሴንሲቲቭ ነው የፊት ቆዳ አይደል? በተለይ ማለት ነው ከኢትዮጵያ አዲስ ስትመጡ እህቶቼ፣ ይሄ ለእናንተ ማስጠንቀቂያ ነው። ከኢትዮጵያ አዲስ ስትመጡ ሁሉ ነገር ነው የሚያምራችሁ ማለት ነው። ሁሉ ነገር ያምራችኋል። ያያችሁት እነሱ ያደረጉት እናንተ ቤት ውስጥ ለምሳሌ እኔ ከሌሎች ዜጎች ጋር ነው የምኖረው። ዛሬም ሳይሆን ከመጣሁም ጀምሮ እኖራለሁ እና እነሱ የማይጠቀሙት ፊታቸው ዱቄት የሆነ ዱቄት የመሰለ ነገር ይጠቀማሉ፣ ክሬም ይጠቀማሉ። እኔ በስሙ ራሱ ማላቀው አይቼ ማላቀው ነገር ራሱ ፊታቸው 10 ምናምን አይነት ከአሰሪዎቼ የባሰ ክሬም የሚጠቀሙት እነዚህ ሌሎች ዜጎች ሰራተኞች ናቸው። እነሱን እያያችሁ እነሱ ክሬም ስለተጠቀሙ ቆዳቸው ስለተስማማቸው እነሱን እያያችሁ እናንተም ወደ ክሬም ባትሮጡ። አዲስ ሆናችሁ እዚህ ሀገር ስትመጡ ነው የምላችሁ። የቆያችሁ በሆነ ነገር መረዳት ያላችሁ ልጆች ኦኬ፣ ያ መረዳት ስላላችሁ ኦኬ። ግን መረዳት የሌላችሁ መረዳት ማለት ያልተረዳችሁት ያንን የዚህን ሀገር አኗኗር ኦር የዚህ ሀገር ሙቀት
ሙቀቱ አለ፣ ውስጥ ላይ ቅዝቃዜ ነው፣ ውጭ ስትወጡ ሙቀት ነው። በተለይ ደግሞ ምግብ ስትሰሩ ጽዳት ሰራተኞች እንኳን ምንም ቢሆን ይሻላል። ምግብ ስትሰሩ ክሬም ተጠቅማችሁ በጣም ነው የሚለሰልሰው። ክሬም ስትጠቀሙ ፊታችሁ ታውቃላችሁ፣ ሙቀት ላይ እሳት ላይ ያ ነገር ደግሞ ድጋሜ የባሰ ጭላት ነው የሚሆነው ፊታችሁ። እኔ ብዙ ልጆች ላይ ያየሁት ነገር ነው እና እንደዚህ አይነት ነገር ባታደርጉ መልካም ነው። ይሄ የእህትነት ምክሬ ነው ማለት ነው የኔ ተወዳጆች። በተለይ ከኢትዮጵያ ስትመጡ ያያችሁት ሁሉ አይመራችሁ። ለዓላማችሁን የወጣችሁት ዓላማችሁን ለማሳካት ሞክሩ። የወጣችሁበትን አትዘንጉ። የወጣችሁበትን ታሳቢነት አድርጉ። ያንን አከል ብር እኔ እውነት ለመናገር ክሬም ገዝቼ አላቅም፣ ተጠቅሜ አላቅም። ግን ለክሬም የሚወጣ ገንዘብ ለፀጉሬ ቅባት ካልሆነ በቀር አልገዛም። እና ያ ገንዘብ ሲወጣ እኔ እንዴት ሆኖ ነው ለዓላማ አይደለም እንደዚህ ሀገር የተመጣው ላለሁ። ይሄን ስል ግን ራሳችሁን አትንከባከቡ ማለት አይደለም። ራሳችሁ በተፈጥሮ ነገር መንከባከብ ትችላላችሁ። እኔ ክሬም የምታዘወትሩ ሰዎችን ነው የምለው። ያልተረጋገጠ ክሬም እየገዛችሁ የምትጠቀሙ ሰዎችን ነው እያልኩ ያለሁትና እነዚህ አይነት ሰዎች ጥንቃቄ አድርጉ። ክሬም ስትገዙ፣ ክሬም ስትጠቀሙ ጥንቃቄ አድርጉ። ባትጠቀሙስ የሚል ሀሳብ ነው ያለኝ። ይሄን ሀሳቤን ምን ይመስላችኋል? የእናንተን ሀሳብ ሼር አድርጉ። እኔ ሼር አድርጋለሁ። ኮሜንት መስጫ ላይ ሀሳብ አስተያየት ስጡኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ለዚህ ቤት ቤተሰብ ሆኖ አበረታቱኝ። ሰላማችሁ ብዝት ይበልልኝ። የእግዚአብሔር ሰላሙ ቸርነቱ ይብዛላችሁ በያለንበት። ከእንደዚህ አሁን ያለንበት ሁኔታ እግዚአብሔር ይጠብቀን። ያለንበትን ሀገር እግዚአብሔር ሰላም ያደርግልን። ዓለምን ሰላም ያደርግልን። ዓለምም ሰላም ስትሆን ነው እኛም ሰላም የምንኖረውና እግዚአብሔር ዓለምን ሰላም ያደርግልን። እግዚአብሔር ሰላሙን ያብዛልን እላለሁ። ቸር ሰንብቱልኝ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።